አዘውትረው አዲስ አበባ ሲመላለሱ የከረሙት የ4 ኪሎ ቤተኛ እንግዳ ካይሮ ተከስተዋል። ሰውየው ፕሬዝዳንት ኢሳያስ ቅዳቸው ካይሮን ባለቀቀበት ግብጽ የመግባታቸው ጉዳይ አነጋጋሪም ሆኗል። ከኢሳያስ ጋርም ይገናኛሉ ተብሎም ይጠበቃል። ጥንቅራችንም ይዞታል። ከሁመራ የሰሞኑ መድረክ መልስ ወልቃይትን በተመለከተ አቶ ጌታቸው ረዳ ከቀደመው ሀሳባቸው ተቃርኖ የታየበት ሌላ ሀሳብን አዲስ አበባ ላይ ሰጡ በሚል በወልቃይት አስተዳዳሪዎች በኩል ቅሬታ እየተሰማ ይገኛል። በዚሁ ዙሪያም በአሁኑ ሰዓት አካባቢውን እያስተዳደረ ያሉት አቶ አሸተ ደምለው ጠበቅ ያለ ምላሻቸውን ሰጥተዋል። በጥንቅራችን ከምናስደምጣችሁ መረጃዎች መካከል ነው። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር የኢትዮጵያን አካሄድ ለመግታት ወታደራዊ ኃይልን እያጠናከርኩ ነው ሲል በይፋ ገልጿል። ኤርትራ የመከላከያ ኃይሏን ይበልጥ በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ለኤርትራ ሕዝብ በትግርኛ በሻባ የትግራይ ገጽ ላይ ባሰራጨው ጽሁፍ አስታውቋል። መረጃውንም የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። አዲስ አበባ አዘውትረው ሲመላለሱ የከረሙት የ4 ኪሎ ቤተኛ እንግዳ አሁን ደግሞ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን እግር በእግር ተከትለው ካይሮ ገብተዋል። ሰውየው በካይሮ በጥብቅ የሚፈለጉም ናቸው። 1 ዓመት ከፈጀው ውጥረትና የፖለቲካ ሰጣ ገባ በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር ጠበቅ ያለ ወዳጅነትን መስርተው በርከት ላሉ ጊዜያትም 4 ኪሎ ተመላልሰዋል። ከዚህ ቀደም ግብጽ በእጇ ልታስገባቸው ሞክራ እየተሙለጨለጩ ያስቸገሩም ሰው ሲሆኑ በተመሳሳይ መልኩ አንድ ሰሞን አስመራም ካይሮም እግር አብዝተው እንደነበር የቀደሙት ዘገባዎች ያመላክታሉ። የሶስትዮሽ ጥምረትን እንፍጠርም ተብሎ አስመራ ላይ ቃል ኪዳን ተገብቶም የነበረ መሆኑን እንደዚሁም ይታወስ ነው። በኋላ ግን ሰውየው መጣሁም ቀረውም ሳይሉ ሹልክ ብለው ከዚሁ ህብረት መውጣታቸው ካይሮን አስመራንም አስደንግጦ ነበር። ይህ ሰው የሶማሊያው ፕሬዝዳንት ሀሰን ሼህ መሐመድ ናቸው። ፕሬዝዳንት ኢሳያስም ተከትለው ካይሮ የደረሱ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ባለፈው ሐሙስ ካይሮ የደረሱት ኢሳያስ አፈወርቂ ከሰኞ በፊት ከካይሮ ንቅንቅ አልልም ብለዋል። የፕሬዝዳንቱ ካይሮ መድረስ ግብጽ በትናንትናው ዕለት ካስመረቀችው ታላቁ ብሔራዊ ሙዚየም ምረቃ በዓል ጋር በተያያዘም ነው። ሆኖም የፕሬዝዳንት ሀሰን ሼህ መሐመድና የአቻቸው ኢሳያስ አፈወርቂ ካይሮ ተከታትሎ መግባት ግን ከዚሁ የብሔራዊ ሙዚየም ምረቃ ፕሮግራም በላይ ነው ተብሎ ይታሰባል። ሙዚየሙ ኖቬምበር 1 ቀን 2025 ወይም በኢትዮጵያ አቆጣጠር ጥቅምት 22 ቀን 2018 ዓ.ም የተመረቀ ሲሆን ኢሳያስ አፈወርቂ ካይሮ የደረሱት ግን ቀደም ብለው በዕለተ ሐሙስ ነበር። ገና ከአስመራ ሲነሱም በግብጽ የ5 ቀናት ቆይታ እንደሚያደርጉ በሀገሪቱ ማስታወቂያ ሚኒስቴር የማነ ገብረ መስቀል በኩል የተገለጸበት ሁኔታም ታይቷል። ይህ ማለት ፕሬዝዳንት ኢሳያስ ወደ አስመራ የሚመለሱት በዕለተ ሰኞ ኖቬምበር 3 ቀን በኢትዮጵያ አቆጣጠር ጥቅምት 24 ነው ማለት ነው። የኢትዮጵያ መንግስት ራሷን ከሶማሊያ በመነጠል ሀገር መሆን አለብኝ ካለችው ሶማሌላንድ ጋር ከ1 ዓመት በፊት የባህር በር መውጫና ወታደራዊ ቤዝን ለማግኘት የመግባቢያ ስምምነት መፈራረሙን የሶማሊያ መንግስትን በማስቆጣቱ በሁለቱ መንግስታት መካከል ለ1 ዓመት የዘለቀ ውጥረት ተፈጥሮ የነበረ መሆኑ የሚታወስ ነው። አጋጣሚውን በመጠቀምም ከሶማሊያ ጎን ቆማለሁ ያለችው ግብጽ የሶማሊያው ፕሬዝዳንት ከማግባባት ጀምሮ የካይሮ ሞቃዲሾና አስመራ ህብረት አስመራ ላይ እንዲፈጠር ጥረት አድርጋም ነበር። ከዚሁ ባለፈም ግብጽ ለሶማሊያ በመርከብ ጭና የጦር መሳሪያ ያቀበለችበት ሁኔታም ተፈጥሯል። ጦሬን በአፍሪካ ህብረት ሰላም አስከባሪነት በሶማሊያ አሰማራለሁ በማለት ግብጽ ዛሬም ድረስ መንከባለያ ስምሪት ጉዞ ላይ ትገኛለች። ይህ ሁሉ ግብጽ ጥረት ግን በአንድ ምክንያት አየር ላይ በኖ ቀርቷል። በዚህም መሃል በቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን አግባቢነት ኢትዮጵያና ሶማሊያ ሰላም ማውረዳቸው የአፍሪካውን ቀንድ ውጥረት የመጠቀም ብርቱ ፍላጎትን ሰንቃ ላይታች ስትል የነበረችውን ግብጽ ጽኑ ፍላጎቷን በፍጥነት እንዲሟሸሽ አድርጎታል። አጋጣሚውንም በመጠቀም የሶማሊያው ፕሬዝዳንት ሀሰን ሼህ መሐመድ ከአስመራው ቃል ኪዳን ራሳቸውን አገለሉ። በካይሮና አስመራ በምልልስ ይካሄዳል የተባለው የሶስቱ ሀገራት ህብረትም በታሰበው መልኩ ሳይካሄድ ቀረ። የዛሬ ዓመት አካባቢ የሶማሊያውን ፕሬዝዳንት አስመራ ድረስ ጋብዘው ራሳቸውን አስመራ የተገኙት ፕሬዝዳንት አብዱልፈታህ አልሲሲም ሀሰን ሼህ መሐመድም ቢወተውቱም አልሆነም። እንደውም ሰውየው በተቃራኒው አዲስ አበባ እግር አበዙ። የታላቁ ህዳሴ ግድብ የምረቃ ስነ ስርዓት ላይም በመገኘት ግብጾቹን ክፉኛ አስቆጡ። የግብጽ ሚዲያዎችም ወረዱባቸው። በሰላም አስከባሪ ስም ሶማሊያ ይገባሉ የተባለው የግብጽ ጦር በጀት የለም በሚል እንዲሁም በወሬ ብቻ የውሃ ሽታ ሆኖ ቀረ። የአስመራው ቃል ኪዳን የፈረሰባት ግብጽ አሁን ደግሞ በብሔራዊ ሙዚየም ምረቃ ስነ ስርዓት ስም ፕሬዝዳንት ኢሳያስ አፈወርቂንና ሀሰን ሼህ መሐመድን በአንድ ማድ ጠቅልላለች። ኢሳያስ ቀድሞ ደርሰዋል፣ ሀሰን ሼህ መሐመድም ተከትለዋል። ከዛሬ ዓመት የአስመራ የሶስቱ ሀገራት መሪዎች መገናኘት በኋላ ይኸው የአሁኑ ለሁለተኛ ጊዜ ሲሆን
እስካሁን ባለው ሁኔታ በዚህ የካይሮ ጉዞ ሶስቱ መሪዎች ተገናኝተው ስለመምከራቸው ግን የወጣ መረጃ የለም። ሆኖም ከግብጽ ጽኑ ፍላጎትና አሁን ካለው የኢትዮ ኤርትራ ውጥረት አንጻር በአልሲሲ ከሁለቱ መሪዎች ጋር የጋራ ምክክር ላድርግ ማለታቸው ጉዳይ ግን አይቀሬ ሆኖ ይታያል። አልሲሲ ኢትዮጵያን በተመለከተ በምስራቅ አፍሪካና በናይል ተፋሰስ ሀገራት የተነጠለች እንድትሆን ለማድረግ ሀገራቸው ግብጽን እንድትከተል ያደረጉት ፖሊሲ ብዙም እየሰራላቸው ሆኖ አይታይም። ይህ በእንዲህ እንዳለ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር የኢትዮጵያን አካሄድ ለመግታት ወታደራዊ ኃይሌን እያጠናከርኩ ነው ሲሉ በይፋ ገለጹ። የኤርትራ መከላከያ ኃይሏን ይበልጥ በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስተር ለኤርትራ ሕዝብ በትግርኛ በሻባይት ድረገጽ ላይ ባሰራጨው ጽሑፍ አስታውቋል። ሚኒስትሩ ኤርትራ ሁኔታውን ከማባባስ የተቆጠበ አካሄድ እየተከተለች እንደሆነም አመልክተዋል። የኤርትራ ጠላቶች ትናንትም ሆነ ዛሬ በጦር መሳሪያ ብዛትና በወታደር ቁጥር ይመካሉ ያለው ሚኒስትሩ ኤርትራ ግን ጠንካራ የመከላከያ ስትራቴጂ በመንደፍና ጠላቶቿን አሳፍራ በመመለስ የካበተ ልምድ እንዳላት የታወቀ ነው። ለዚህም በኤርትራ ነጻነት ትግል ወቅት በኤርትራ ምድር ያለቁት በብዙ 10 ሺዎች የሚቆጠሩ የኢትዮጵያ ወታደሮች ምስክር ይሆናሉ ብለዋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች ኢትዮጵያ በባህር በር ላይ የምትከተለውን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብም ግፊት እንዲያደርጉ የጠየቁ የኤርትራ ማስታወቂያ ሚኒስተር ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጸዋል። ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሚኒስትሩ የገለጹ ሲሆን ኤርትራ የኢትዮጵያን ባህር በር ህልም እውን ማድረግ ግዴታ እንደሌለበትም አውስቷል። የኢትዮጵያ መንግስት ኢትዮጵያ ከኤርትራ ነጻነት በፊት ወድቃማ ጊዜ እንደነበራት፣ ኢትዮጵያ የጂኦፖለቲካ በደል እንደተፈጸመባትና የኢትዮጵያ ችግሮች ምንጭ የባህር በር አልባነት እንደሆነ በመስበክ የኢትዮጵያ ህዝብ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም ሚኒስትሩ ወቅሷል። ለኢትዮጵያ ችግሮች ተጠያቂው ኤርትራ ሳትሆን የኢትዮጵያን ጎረቤቶች ተጠቃሚ የሚያደርግ የተረጋጋ ወደብ አገልግሎት እንድታገኝ የሚያስችል ፖሊሲን መከተል ያቃታቸው የአሁኖቹና የቀድሞ መንግስታት ናቸው በማለትም የሚኒስትሩ ሀተታ ተችቷል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይህን የኢትዮጵያን አካሄድ ለመግታት ወታደራዊ ኃይሌን እያጠናከርኩ ነው ሲል በይፋ ገልጿል። ይህ በእንዲህ እንዳለ ኤርትራ ተጥሎባት የነበረ የጦር መሳሪያ ማዕቀብ መነሳቱን ተከትሎ ሰራዊቱን መልሶ በማጠናከር በአካባቢው በተለይም በኢትዮጵያ መረጋጋት እንዳይኖር እያደረገች ነው ሲልም አንድ የአሜሪካ መንግስት ያልሆነ ድርጅት ከወራት በፊት ይፋ ባደረገው ሪፖርቱ ማመልከቱ አይዘነጋም። ኤርትራ ግን የቀረበባት ክስ የፈጠራና ማሳበቢያ ነው በማለት በአካባቢው ለተፈጠረው ውጥረት ተጠያቂዋ ኢትዮጵያ ናት ስትል ከሳም እንደነበር የሚታወስ ነው። ሴንትር የተባለ የአሜሪካ ምርቶች ተከታታይ መንግስታዊ ያልሆነው ድርጅት ከ3 ወራት በፊት ባወጣው ሪፖርት የኤርትራ ተጥሎባት የነበረ የጦር መሳሪያ ማዕቀብ ከ7 ዓመት በፊት ከተነሳ በኋላ ሰራዊቷን መልሳ በመገንባትና በማጠናከር በጎረቤቶቿ በተለይም በኢትዮጵያ ውስጥ አለመረጋጋት እየፈጠረች ነው ማለቱም ተዘግቧል። ከደም አፋሳሽ ድንበር ጦርነት በኋላ ከ2 አስርት ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ በ2010 ዓ.ም የሰላም ስምምነት መፈራረማቸውን ተከትሎ በተባበሩት መንግስታት ተጥሎባት የነበረ የጦር መሳሪያ ማዕቀብ እንደተነሳላት ይታወሳል። የተጣለባት ማዕቀብ በተነሳበት በአሁኑ ወቅት የኤርትራ ጦር ሰራዊቷን መልሳ እየገነባች የመከላከያ ኃይሏን እያጠናከረችና ጎረቤቶቿም እንዳይረጋጉ ማድረጓን ቀጥላለች ሲል የአሜሪካው መንግስታዊ ያልሆነ ድርጅት ሴንትሪ ያወጣው ሪፖርት ላይ ተመላክቷል። ኤርትራ ይህን ሪፖርት በይፋ ውድቅ ካደረገች በኋላ በትናንትናው ዕለት ይፋ ባደረገችው የወታደራዊ ዝግጅት መግለጫ ኢትዮጵያን አስጠንቅቃለች። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ።